ሰላም የዩቲዩብ ተከታታዮቼ ዛሬ ይዤላችሁ የመጣሁት ንዴትን እንዴት መቆጣጠር እንችላለን በሚል ርዕስ አንዳንድ ነጥቦችን አብረን እናያለን። ንዴት ምንድነው? ስንናደድስ ምን አይነት ምልክቶች ይታዩብናል? ይሄን ንዴት ደግሞ እንዴት መቆጣጠር እንችላለን የሚለውን አብረን እናያለን። ተከታተሉን። ንዴት ማንኛውም ጤነኛ ሰው የሚሰማው ስሜት ነው። ለአንዳንድ ሰዎች ንዴት በተደጋጋሚና ለረጅም ጊዜ ይቆይባቸዋል። ከቁጥጥር ውጪ ሲሆን ግን ስራችን ላይ፣ ከሰዎች ጋር ባለን ግንኙነትና በአጠቃላይ ህይወታችን ላይ ከፍተኛ ጫና ይፈጥራል። አብዛኛው ሰው ንዴቱን ባለመቆጣጠር በሚያደርገው ድርጊት የመጸጸትና የእፍረት ስሜት ይሰማዋል። ንዴታችን ከቁጥጥራችን ውጪ ሲሆን እንዴት ማወቅ እንችላለን? አብዛኛውን ጊዜ ንዴታችን ከቁጥጥራችን ውጪ ሲሆን የሚታዩብን ምልክቶች አሉ። በጣም መናደድ፣ ማልቀስ፣ መጮህ፣ ሌሎች ሰዎች ላይ ጉዳት ማድረስ፣ ራሳችን ላይ ጉዳት ማድረስ፣ መጠጥ መጠጣት፣ ልባችንን ውጥር አድርጎ መያዝ፣ የልብ ምት መጨመር። እነዚህ ምልክቶች ንዴታችንን መቆጣጠር ሲያቅተን የሚታዩብን ምልክቶች ናቸው። በመጨረሻም ንዴታችንን ለመቆጣጠር የሚጠቅሙ ዘዴዎችን አብረን እናያለን። የመጀመሪያው ንዴታችንን ቀድመን መረዳት መቻል አለብን። እየጮህን ከሆነ ኦልሬዲ ንዴታችን ከቁጥጥራችን ውጪ ሆኗል ማለት ነው። ስለዚህ የአደጋ ምልክቶችን ለይተን ማወቅ መቻል አለብን። ለምሳሌ ክርክር፣ ጭቅጭቅ ካለ ያ ክርክር ገደብ እንዳያልፍ ቶሎ ለመቀየር መሞከር። ሁለተኛ እረፍት መውሰድ። እረፍት መውሰድ ስንል ከሚያናድዱን ነገሮች ለተወሰነ ጊዜ መራቅ። ይህን ማድረጋችን ንዴታችን እንዳይባባስ ያደርጋል። ሶስተኛ ትንፋሽ መውሰድ። ጊዜ ወስደን የትንፋሽ ኤክሰርሳይዝ ማድረግ። አየር በአፍንጫችን ወስደን በአፋችን መተንፈስ። ይህን ማድረጋችን ስሜታችን እንዲረጋጋ ያደርጋል። አራተኛ እንቅስቃሴ ማድረግ። የአካል ብቃት እንቅስቃሴ ስናደርግ በአይምሯችን ውስጥ የሚለቀቁት ኬሚካሎች ንዴታችን ወጥቶ ደስተኛ ስሜት እንዲሰማን ያደርጋል። አምስተኛ ንዴታችንን መግለጽ። ከተረጋጋም በኋላ የተሰማንን ስሜት ለሰዎች ማካፈል። ይህን ማድረጋችን ከዚህ በኋላ ተመሳሳይ ችግሮች እንዳይፈጠሩ ይረዳናል። ስድስተኛ የሚያስከትለውን ውጤት ማሰብ። ከተናደድኩ በኋላ ምን ሊፈጠር ይችላል? ከጥሉ በኋላ ደስተኛ እሆናለሁ የሚለውን ጥያቄ በደንብ ማሰብ ያስፈልጋል። ሰባተኛ መጥፎ አስተሳሰቦችን መቀየር። ንዴታችንን የሚያጋግል መጥፎ ወይም ኔጌቲቭ ሀሳቦችን መቀየር መቻል አለብን። ለምሳሌ ይህን መቋቋም አልችልም የሚለውን ሀሳብ ተረጋግቼ መቋቋም እችላለሁ ወደሚለው ሀሳብ ብንቀይር የተሻለ ይሆናል። ስለዚህም ከላይ የጠቀስኳቸውን ነገሮች ወይም ነጥቦች በህይወታችን ላይ ብንተገብራቸው ንዴታችንን የመቆጣጠር አቅማችንን እያዳበርን እንመጣለን። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር ማድረግ እንዳይረሳ።